ባንድ አይታደግ መንፈሳዊ ህይወት ግን እንደሱ እያለ መጥቶ እግዚአብሔር ይመስገን ሽንቁሩ ቅዱስ ሚካኤል ንስሐ ከገባሁበት የንስሐ ህይወት ከጀመርኩበት ጊዜ ጀምሮ ያለው እያደገ መጥቶ ከዛ ነው እኔ አሁን ዛሬ ዲያቆን ኤርሚያስ ተባልኩኝ። ድቁና ከመቀበሌ በፊት እግዚአብሔር ይመስገን ለቅዱስ ሥጋ ለክቡር ደሙ በቅቻለሁ። አየህ፣ ስለዚህ ድቁናው ለኔ ያተረፈልኝ ሚስጥር የሚባለውን የቤተ ክርስቲያን ስርዓት እንዳይ ረዳኝ። ለኔ የተደበቀ የተከለለ የተሸፈነ ነገር የለም ማለት ነው። የሁል ጊዜ ህልሜ ደግሞ በቃ ይህንን ነገር መቀበል ነው። ኤርሚያስ መኮንን ከመባል ይልቅ ዲያቆን ኤርሚያስ መኮንን የሚባለውን ነገር ዲያቆን በሚባሉ ሰዎች በጣም ቀና ነበር። በአንድ ወቅት ዲያቆን ዳንኤል ክብረት አይወለት በነበረ ጊዜ እንዲሁ ቁጭ ብለን ቢሮ ሄደን ከጓደኛዬ ጋር ይህንን ነገር ነበር ያልኩት። ዲያቆን ዳንኤል ክብረት የሚለውን ዲያቆን የሚባለውን ስምን በጣም ነው የምቀናበት እና እግዚአብሔር ቢረዳኝ እኔም ደግሞ በዚህ እርሜ ያልኩት በዚህ እርሜ ማለት እንግዲህ አስቡ 30 ሆኜ በዚህ እርሜ ይህንን ነገር መያዝ እፈልጋለሁ። አሳዋለኝ አራዳ ቅዱስ ጊዮርጊስ እየተማርኩ ነው አብነት እንዲሁ ሁሉ ብየው በዚህ ዘመን እንደዚህ አይነት ሰው ማግኘት በጣም ነው የሚደንቀው ተባብለን ሁሉ ያለፍንበት ሁኔታ ነው ያለው። ከዛ ያመጣ እንግዲህ አስቡ በዚህ እርሜ ሰው በልጅነቱ ድቁናውን ተቀብሎ አገልግሎቱን ሲጥለው እኔ ግን በዚህ እርሜ ቀንቼ ያው መንፈሳዊ ህይወቴ እያደገ መጥቶ ያላሰብኩትን በልጅነት ያላለምኩትን ነው ክህነት ድቁና ያስኩት ማለት ነው።